ላይ ግን ሰው በግሩፕ በማህበር ሆ ብሎ ሲነሳባት ግን ሁሌም ለሴቶች ድምጽ ሆናለሁ። ድምጽ ሰውን ግን መርጫ አይደለም ሆነው ለሚወደኝ ብቻ እኔን ክፉ ተናግሮ ለማያቅ ብቻ አይደለም ሆነው ሊያ እኔ ሳልደርስባት በጣም ብዙ ጊዜ ትሰድበኛለች። ያ የግል ነው አይደል? ፐርሰናል ነው። ፐርሰናሊ ሰደበችኝ ብዬ ግን አንዲትን ሴት ለብቻዋ ሆና ሁሉም አንድ ላይ ሆ ብሎ ሲነሳባት ፌር አይደለም። ህሊናዬ አይፈቅደውም። ሴትነቴ እናትነቴ ህሊናዬ አይፈቅደውም። እቺ ልጅ የልጅ እናት ናት እንደኔ፣ እኔም እናት ነኝ። ሁሌም ለእናቶች ለሴቶች ድምጽ ሆናለሁ። እኔ ቲክቶክ አካውንቴ በተደጋጋሚ ሲዘጋብኝ ኢንስታግራም ላይ ሀቢባ የኔን ቲክቶክ ወሬ ነው ማወራበት፣ አንቺ ግን የመዳም ቅመሞችን ችግር ነው የምትሰሚበት፣ የመዳም ቅመሞችን ችግር ነው የምትፈቺበት፣ የኔን ቲክቶክ አካውንቱ ሰጁ ብላኛለች ኢንስታግራም ላይ። እኔና ሊያ የምንተዋወቀው እኔም የመዳም ቅመሞኝ እሷም የመዳም ቅመሞና ኦማን እያለች በፌስቡክ ለ11-12 አመታት ጓደኛ ነበረን። ከመሬት ተነስታ ነው እኔ መስደብ የጀመረችው። እኔ መልስ ሰጥቻት አላውቅም፣ ግን ስላስቀየመችኝ ብዬ ግን ዝም አልልም። እና አንድ ሰው ካጠፋ ይመከራል ኦር ይገሰጻል በትልቅ ሰው ምናምን እንጂ እንጀራዋን ልጇን የምታሳድግበትን ዩቲዩባ ይዘጋ ብዬ አልስማማም።